ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ ሰላማችሁ ብዝት ይበልላችሁ እያልኩኝ ከልብ እየተመኘው የዚህን ሳምንት የመዝናኛ መረጃዎችን እናቀርብላችኋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩን። የዶክተር ወዳጄነህ መጽሐፍ ለንባብ ሊበቃ ነው። በዶክተር ወዳጄነህ መረን የተዘጋጀውና 101 የጥበብ ጠብታዎች የተሰኘ ርዕስ የተሰጠው አዲስ መጽሐፍ ለንባብ ሊበቃ እንደሆነ ተሰምቷል። ዶክተር ወዳጄነህ ከዚህ ቀደም የመላእክት አለቆች፣ በእናት ሀገር፣ ክልሷ ሳይኪና ሌሎችም መጽሐፎች ለንባብ አብቅቷል። ብሔራዊ ቤተ መንግስት ለሁሉም ክፍት ሆነ። ለ4 ወራት የሙከራ አገልግሎት ላይ የነበረው የብሔራዊ ቤተ መንግስት ሙዚየም ከሰኔ 10 ቀን 2017 ዓ.ም ጀምሮ ለህዝብ እይታ ክፍት መሆኑን ታውቋል። የመግቢያ ዋጋዎች መደበኛ ትኬት 300 ብር እንዲሁም ልዩ ትኬት 1000 ብር ሲሆን የሥራ ሰዓት ከማክሰኞ በስተቀር በየቀኑ ከጠዋቱ 3 ሰዓት እስከ ምሽቱ 11 ሰዓት ክፍት ይሆናል ተብሏል። በብሔራዊ ቤተ መንግስት ሙዚየም ውስጥ የመኪና ሙዚየም፣ ውድ የሆኑና ለብዙ ዘመናት ጠብቆ የኖረ ቅርስና ሌሎችም ቅርሶች ይገኛሉ። ደረጃውን የጠበቀ ካፍቴሪያ አገልግሎት ጨምሮ ሌሎችም የመዝናኛ አማራጮች መኖራቸውን ተገልጿል። በደራሲ ፍጹም ንጉሴ ተደርሶ በተሻለ ወርቁ የተዘጋጀው ኖ ሞር ተውኔት ባሳለፍነው ዓርብ በዓለም ሲኒማ ለመድረክ በቅቷል። ኖ ሞር ተውኔት የኮሜዲ ዘውግ እንዳለው ተነግሯል። በተውኔቱ ላይም ድርበወርቅ ሰይፈ፣ ህሊና ሲሳይ፣ የምስራች ግርማና ፍሬህይወት መለሰ ተውነውበታል። በፍሬ መልቲሚዲያ የቀረበው ኖ ሞር ተውኔት በቋሚነት ዘውትር ዓርብ ከምሽቱ 12 ሰዓት ጀምሮ መታየቱ እንደሚቀጥል አዘጋጆቹ አስታውቀዋል። በመረጃዎቻችን ላይ ያላችሁን ሀሳብ አስተያየት እንድትሰጡን እየጠየቅን ሳምንት በሌሎች መረጃዎች እስክንገናኝ መልካም ሳምንት።